ተሸልማችኋል አንድ ትልቅ ሽልማት ምንድነው ሽልማቱ በምን ዘርፍ ነው ለምን ተሸለማችሁ ምናምን የሚለው ነገር እስቲ መጀመሪያ ቀድመ ብትነግረን ደስ ይላል ዶላር ቢጨምር ገንዘብ ቢጨምር ማቴሪያል ቢጨምር አሁን ምን ነግደ ፕራይስ ወይም አሁን ምን ሰጠ ፕራይስ ቤቱን እስክትረከብ ድረስ ያለ ፕራይስ ነው 100% የሚከፍለን ከሆነ 35% ኦፍ እናደርግለታለን ለምሳሌ እኔ አሁን ቴምር ላይ ቤት አለኝ እሺ ሰላም እንዴት ነህ ጤና ይስጥልኝ እንደምን አለ በመጀመሪያ እስቲ ራስን አስተዋውቀው ጀምር ደስ ይላል እሺ ብሩክ አያሌው ይባላልው የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ ኦኬ ሶ ብሩክ ሰሞኑን ባይ ዘ ዌይ ሶሻል ሚዲያ ላይ መነጋገሪያ ሆናችኋልና እንኳን ደስ አላችሁ በመጀመሪያ ደረጃ አብሮ ደስ አለን አንድ ደስ የሚል ሽልማት ተሸልማችኋል አንድ ትልቅ ሽልማት ምንድነው ሽልማቱ በምን ዘርፍ ነው ለምን ተሸለማችሁ ምናምን የሚለው ነገር እስቲ መጀመሪያ ቀድመ ብትነግረን ደስ ይላል በጣም ጥሩ እሺ አመሰግናለሁ ያው ደግሜ ልንገር ያው ከቴምር ፕሮፐርቲ ነው የመጣሁት ሽልማቱ ኢትዮ ሪል ስቴት አዋርድ የሚለው የተዘጋጀው ወደ 5 አይነት ዘርፎች ነበሩ የተለያዩ ሪል ስቴቶች ኢትዮጵያ ውስጥ ያሉ ሪል ስቴቶች የተካተቱበት ፕሮግራም ነበረ 5 አይነት እንትኖች ነበሩት ኳሊፊኬሽኖች ነበሩት ከአምስቱ እኛ በአንዱን ያሸነፍነው ያም ደግሞ ሞር በ2017 ዓ.ም አፎርደብል ሃውስ ወይም ደግሞ አፎርደብል ፕራይስ በሚል ማለት ነው በሶስተኛ ወገን ተመስክሮልን ጥሩ ሁኔታ ጥሩ አከፋፈል ጥሩ የፕራይስ ደረጃ ያው ሰው ልጅ ቤት ለመግዛት ሲያስቡ ወይም ደግሞ ደንበኞቻችን ቤት ለመግዛት ሲያስቡ 3 ነገሮችን ነው የሚመርጡት አንደኛው ሎኬሽን ነው ሁለተኛ ፕራይስ ነው ሶስተኛ ደግሞ ያው የተሰራበትን ማቴሪያል የሚመርጡበት ሁኔታ ይሆናል ሶ ከዛ አንፃር አፎርደብል ሃውስ በሚል ሽልማቱን አግኝተናል ማለት ነው ለኛ በጣም ትልቅ ሽልማት ነው ምክንያቱም ለሰው ተደራሽ መሆናችንን የሚናገር ሽልማት ነው ሶ በ2018 ደግሞ ከዚህ የበለጠ እንድንሰራ በደንብ ሞር ከዚህ የበለጠ ህዝቡን አትራክት እንድናደርግ የሚያደርገን ሽልማት ነው ማለት ነው እና በጣም ደስ ብሎናል ለሸለሙንም አካላቶች በዚሁ አጋጣሚ በጣም እናመሰግናለን በጣም ደስ ይላል እኔን ከጠየቀኝ አሁን ለኔ ትልቁ ጉዳይ ነው ማለት ነው ፕራይስ ትልቁ ጉዳይ ያው ብዙ ሰው የሚጨነቅበትን ጉዳይ ነውና በዚህ ነገር መሸለማችሁ በጣም ደስ የሚል ነው እስቲ ስለ ቴምር ለማያውቁ ሰዎች እስቲ ምን አይነት ድርጅት ነው ከአጀማመሩ ተነስተ አሁን ላይ ምን እየሰራችሁ ነው ኦኬ አክቹአሊ አሁን ስለ ቴምር የማያውቅ ሰው ይኖራል ብዬ አላስብም እውነት ነው በጣም አጋጣሚ ደረጃ ምክንያቱም በጣም አብዛኛው ፕሮሞሽን የኛ ነው ሞር ያው ስለምንሰራ ነው ፕሮሞሽኑን እየሰራን ያለ ነው ቴምር ፕሮፐርቲ ማለት 2008 በኢትዮጵያ አቆጣጠር የተቋቋመ ነው እድሜውም ያን ያህል ትልቅ አይደለም ባለው ኤክስፒሪየንስ ነው እነዚህ ነገሮች አሁን ላይ እያገኘ ያለውና በፊት የማህበር ቤቶች ነበር የምንገነባው ወደ ሱዳን ክለብ አካባቢ ወደዛ ወደ ለቡ አካባቢ ማለት ነው ሶ ያንን ሽፍት አረግና 2010 ዓ.ም ላይ ወደ አፓርትመንት መጣን ማለት ነው ወደ አፓርትመንት ስንመጣ ምንድነው እኛ ያሰብነው ትንሽ በሪል ስቴት ጉዳይ ትረስት የሚባል ነገር ሰውን በጣም አስጨንቆታል ፍራቻ ነው የመጣው ሁሉ እየዘረፈው ነው የሚሄደው ምናምን የተለያየ ነገሮች ነውና ዝም ብዬ ቤት እየገነባው ነው ብትል ምንም ከሌላው የተለየ ነገር አይመጣም ሰው ምን አረግን እነዛን 7 አመቶች ውስጥ ህንጻ ገነባን ለኛ ለሚያምኑ ሰዎች ወይም ደግሞ በድርጅቱ ባለቤቶች በኩል ያሉ ሰዎች ሊያምኗቸው ለሚችሏቸው ሰዎች ህንጻውን ሸጥን አስረከብን ሶ ካስረከብን በኋላ አሁን ኦፊሻሊ በፕሮሞሽን በምን በባለፈው አመት ነው የጀመርነው ኦፊሻሊ የሆነ ፕሮሞሽን ምክንያቱም ምን አስረክበሃል ብትባል ቢያንስ ኤቪደንስ አለ ኦኬ ሶ ያንን ካስረከብን በኋላ በኤቪደንስ ሽያጭ መሸጥ ጀመርን ማለት ነው ለዛ ነው ብዙ ሰው አሁንም ወደኛ ጋር እየመጣ ያለው ማለት ነው ቢያንስ የተረከበ በዚህ ትንሽ አመቶች ውስጥ ያስረከበ ሪል ስቴት የለም በእኛ እድሜ ከኛ እድሜ ከፍ ያሉት ምናልባት ሊኖር ይችላል ያው ይኖራልን ብዬ አስባለሁ ግን በእኛ እድሜ ግን በእነዚህ 7-8 አመቶች ውስጥ ግን ገንብቶ ያስረከበ ካለም ውስን ነው በጣት የሚቆጠር ሶ እዛ መስፈርት ውስጥ ገባን ህዝቡም በጥሩ ሁኔታ ትረስት አደረገን ማለት ነው አሁን ሰው በደንብ ከኛ ጋር በደንብ እየሰራን ያለው ያው ቴምር ፕሮፐርቲ ሌላው ምንድነው ለየት የሚያደርገው ነገር የመጀመሪያው እኛ የምንጠቀማቸው መሬቶች የሊዝ መሬቶች ናቸው ከግለሰብ መሬት አንገዛም ወይ አብሮ ማልማት የሚባል እነዚህ ዴሊቨሪን የሚያጓትቱ ነገሮች ወይም ደግሞ በመሬት ጉዳይ ብዙ ታሪክ የሚያመጡ ነገሮችን አንጠቀምም የሊዝ መሬት ሲሆን አንደኛ ፒውር መሬት ነው መንግስት ኦፊሻሊ የሚሰጥ መሬት ነው ከዛ ውጪ ደግሞ አንተም ማጥረ ማስቀመጥ አትችልም የሊዝ መሬት ስለሆነ
ግንባታው ኢገር ነው የሚሆነው። ምክንያቱም እዛ ቦታ ላይ የሊዝ ቦታዎችን ስንወስድ በሶስት መንገድ ነው። ወይ በኮሪደር ልማት ነው የምንወስደው፣ ወይ በወንዝ ልማት ፕሮጀክት ነው የምንወስደው፣ ወይ በግሪን ኤሪያ ፕሮጀክት ነው የምንወስደው። ስለዚህ መንግስት እዛ ጋር እያለማ አንተ እዚህ ጋር ስላብደርድር የምታቆም ከሆነ ከመንግስት ጋር ያለው ነገር ጥሩ አይሆንም፣ የተሰጠ ቦታ እንድትሰራ እስከሆነ ድረስ ማለት። ስለዚህ እኛ እያደረግን ያለ ነው የሊዝ መሬቶች ብቻ ነው። ይሄ ዴሊቨሪ ታይሙንም ይናገራል፣ ምክንያም አጥሮ ማስቀመጥ ስለማይቻል ማለት ነው። ሌላኛው ያው ቴምር ጋር የሚመጡ ሰዎች ሞር የሚያገኙት ነገር ምንድን ነው? በአንቀጻችን በአግሪመንታችን አርቲክል 5.2 ላይ ዋጋ ኢንፍሌሽን የለንም። ይሄ ዶላር ቢጨምር፣ ገንዘብ ቢጨምር፣ ማቴሪያል ቢጨምር አሁን የምንነግርህ ፕራይስ ወይም አሁን የምንሰጥህ ፕራይስ ቤቱን እስክትረከብ ድረስ ያለ ፕራይስ ነው። ይሄ ደግሞ በጣም ብዙ ሰዎችን የሚያረጋጋ ነገር ነው። ምክንያቱም አንድ ደንበኛ ሲመጣ እኛ ጋር ብቻ አይደለም ኢንቨስትመንት የሚያስበው፣ በህይወቱ ብዙ ነገሮች ይኖሩታል። ያ ሲሆን ቴምር ይጨምርብኛል አይጨምርብኝም የሚል ነገር የለም። ስለዚህ ለደንበኛው ፉል ኮንፊደንስ ይተዋል። ኢንቨስትመንት ኮንፊደንስ የሚባለው እሱ አለ። ያ በመሆኑ ደግሞ ግንባታውም ድጋሚ ዋጋኛ ላይ ስለሚጨምር ደንበኛን ስለማንጠብቅ እኛ እንገነባለን ማለት ነው። ያ ነው የሚሆነው። የተለያዩ የአግሪመንት አርቲክሎች ይኖሩታል። በአግሪመንት ደረጃ፣ በግንባታ ደረጃ፣ በሎኬሽን ደረጃ ሙሉ ለሙሉ ተደራጅቶ ወደ ማርኬቱ የገባ ነው ማለት ነው ቴምር። የሚገርም ነው። እስቲ ስለ ዋጋ ኢንፍሌሽን የጠቀስካትን ነገር ይበልጥ ብታብራራ። አሁን ለምሳሌ የኮንስትራክሽን እቃዎች ሲጨምር ዋጋ ጀስት እንደ ሲሚንቶ፣ አልሙኒየም ምናምን ያሉ ነገሮች ሲጨምሩ ከዚህ በፊት ከነበረው አግሪመንት ውጪ የሚጨመር ነገር አለ። ስለዚህ ከዛ አንጻር ኢንፍሌሽን የለውም ስትል ያለውን ነገር ከምን አንጻር እንደሆነ በደንብ በዲቴል። በጣም ጥሩ። ይሄ ለደንበኞቹም በጣም አስፈላጊ የሆነ ጥያቄ ነው። አሁን ጀስት እኛ ጋር ወደኛ ቢሮ ስትመጣ የመጀመሪያው ስራ አግሪመንት ነው ፊት ለፊት የሚቀመጥልህ። አብዛኛው ሰው አግሪመንት የሚያገኘው ፕራይስ ከከፈለ በኋላ ወይም ቤቱን ከገዛ በኋላ ነው። እኛ ጋር መጀመሪያ ነው የምናደርገው፣ ደንበኛው የሚገዛውን ነገር ማወቅ ስላለበት ማለት ነው። እኛ ጋር ኢንፍሌሽን አንጨምርም ስንል አሁን ኢትዮጵያ ውስጥ በሁለት አይነት መንገድ አፓርትመንት ይሸጣል፣ በብርና በዶላር ተብሎ ማለት ነው። በዶላር ያው ዶላር ሲጨምር ቤቱ ይጨምራል ማለት ነው በዶላር ከሆነ። በብር ሲባል ግን ሰው ብር ስለሆነ ብሎ ስለሚያስብ ምንም አይነት ጭማሪ አይኖርም፣ በቃ ብር ነው ብሎ ነው የሚያስበው። በብር ደግሞ ሲሆን አግሪመንቱ ላይ ኢንፍሌሽን ይካተትበትና አሁን ቅድም የጠቀስካቸው አልሙኒየም፣ ብረት፣ አሸዋ፣ ሲሚንቶ፣ ነዳጅ እነዚህ ደግሞ በየቀኑ የሚጨምሩ ነገሮች እንደውም ዶላሩ ይሻላል። ዊዝን 3 መንዝ 6 መንዝ ነው ጭማሪ የሚኖረው። እነዚህ ግን አሁን በብር ብለህ ኢንፍሌሽን ስናካትባቸው ያሉት ነገሮች ግን በየዕለቱ የሚጨምሩ ነገሮች ስፔሻሊ ደግሞ ኢትዮጵያ ውስጥ። ስለዚህ ይሄን ነገር እኛ ጋር ሲሆን አይኖርም። አሁን ለምሳሌ አቸንቴ የምንለው ሳይት አለ። አቸንቴ የምንለው ሳይት ላይ አንድ ቤት ልጥቀስልህና 106 ካሬ አለ። አሚን ፈረስ ቤት የምንለው ላይ ልጥቀስልህ 106 ካሬ ይኖራል። ያ 106 ካሬ አጠቃላዩ ፕራይሱ ኦልሞስት 10 ሚሊዮን 60 ሺህ አካባቢ ነው። አሁን የዲስካውንት ታይም ላይ ያለ ነው። ሰውየው 100% የሚከፍለን ከሆነ 35% ኦፍ እናደርግለታለን። ኦፍ ስናደርግለት ቤቱ 6.5 አካባቢ ይመጣል። ስለዚህ ይሄን ቤት ዴሊቨሪ ያደረገን በ2 ዓመት ተኩል ስናስረክበው ከ6.5 ውጪ 5 ሳንቲም የምናስጨምረው ነገር አይኖርም። ስለዚህ እኛ ጋር ያለውን አማራጭ ምንድነው? ዴሊቨሪ ታይሙን ይናገራል። ስለ ኢንፍሌሽን ከሌለው እኛ መገንባት ነው እንጂ አለመገንባት አያዋጣንም። ብዙ ጊዜ አይተህ ከሆነ 3 ስላብ እና 4 ስላብ ይወጣና ወይም ደግሞ ህንፃው ፊኒሽንግ ይቀረውና ያቆሙታል። በጣም ብዙ ህንፃ ቆሟል። ያ ማለት ኢንፍሌሽን አለው ማለት ነው የአግሪመንት። ምክንያቱም አሁን በ10 ሚሊዮን ብር ካንተ ጋር ዲል አደረግና ያንን ህንፃ 5 እና 6 ዓመት ይይዝብሃል። ሲይዝብህ ኦልሞስት ወደ 40 እና 50 ሚሊዮን አድርጌ እጠብቅሃለሁ። ስለዚህ ነው ለዛ ነው እነሱ የሚይዙት። እኛ ደግሞ ኢንፍሌሽን ከሌለብን ሪስኩ የሚወስደው ካምፓኒ ነው፣ ዋጋ በየዕለት የሚጨምርበት ካምፓኒ። ስለዚህ ያለን አማራጭ መገንባት ነው እንጂ አለመገንባት አይሆንም። ስለዚህ ኢንፍሌሽኑ በዚህ ነው እኛ የምናስኬደው ማለት ነው። ዴሊቨሪ ታይሙንም ያፋጥናል ማለት ነው። ቶሎ አስረክቦ መገላገል ዴሊቨሪ ታይሙን ያጋጥማል። በቃ እኛ ጋር አሁን ዴሊቨሪውን ኢገር እንድንሰራ የሚያደርገን 3 ነገሮች አሉ። የመጀመሪያው ሊዝ መሬት መሆኑ ነው። ሁለተኛ የዋጋ ኢንፍሌሽን ነው። ሶስተኛ ደግሞ አግሪመንታችን ላይ አርቲክል 9.3 ላይ ባናስረክብ በየቀኑ የሚሰላ የቤት ኪራይ አበል 0.01%፣ ቤት 10 ሚሊዮን ብር ከሆነ የ10 ሚሊዮን 0.01% በቀን ቤትን እስክናስረክብ ድረስ ደግሞ ቅጣት እንቀጣል አለ አግሪመንት ላይ። 7500 ብር የሚያሸልመው ጥያቄ በጣም ቀላል ነው። በዚህ ዓመት ማለትም በ2018 ዓመተ ምህረት ፈጣሪ ቤት እንዲሰጣችሁ፣ በተለይ ቤት የሌላችሁ ሰዎች ካላችሁ ፈጣሪ ቤት እንዲሰጣችሁ ኮሜንት ላይ መመኘት ብቻ ነው የሚጠበቅባችሁ። ባይዘወይ ይሰራል፣ ፈጣሪን ካስገባችሁበት ይሰራል እና ዝም ብላችሁ የእናንተን ምኞት ኮሜንት ላይ አስቀምጡ።
አንድ ሰው ራንደም ይመርጠን 7500 ብር የምንሸልም ነው የሚሆነው። በዛች 7500 ብር ተነስቶ እንግዲህ ቤት ሊገዛም ይችላል። ምን ይታወቃል። ቪዲዮን እስከ መጨረሻው ማየት ግን ግዴታ ነው። እስከ መጨረሻው ማየት አለማየታችሁን መለየት ስለሚቻል ማለት ነው። ኦኬ ሶ ከዚህ በፊት እሺ ቴምር ያስረከባቸው ሳይቶች ምናምን አሉ? አዎ ከዚህ በፊት ያስረከብናቸው ሳይቶች አሉ። ለቡ አለን፣ ላፍቶ አለን፣ አጥና ተራፉ ተገበያ ማዕከል ጋር አለን፣ 4 ኪሎ ሄመን የእናቶችና የህፃናት ክሊኒክ አለ እዛ አካባቢ ጋር አለን። ዳን ሆስፒታል ያለበት ፊት ለፊት ማለት ነው፣ ፓርኪንጉ ያለበት አካባቢ ማለት ነው። አሁን ደግሞ ወደ አያት አካባቢ ደግሞ ወደ ሎሚያድ ጋር እዛ ጋር የተለያዩ ሳይቶች አሉ ዴሊቨሪ ያደረግናቸው ማለት ነው። እና በዴሊቨሪ ደረጃ ሞር ጥሩ ደግሞ አፕዴት እያደረግ ነው። ዴሊቨሪ ስንል አሁን ስንጀምር ቅድም እንደነገርኩ የማህበር ቤቶች ናቸው። G+4 ቢልዲንጎች መገንባት ጀመርን። G+9 ቢልዲንጎች መገንባት ጀመርን። G+10 መገንባት ጀመርን። 12 አለን፣ 16 አሁን እስከ 22 ድረስ ነው የምንገነባው። እያሳደግ ነው ኔር ነው በቤቱም ሼፕ በፐርፎርማንሱም። ያው ፕሮፐርቲ ማኔጅመንቱን የሚሰራው ቴምር ነው ራሱ ህንፃ አስተዳደሩን። ስለዚህ ደንበኞች እኛ ጋር ሲመጡ ቤቱን ብቻ አይደለም የሚወስዱት የአስተዳደር እንትን አለው ማለት ነው። ዝም ብሎ እንደ ማንኛውም ሰው አፓርትመንት ተብሎ ተገንብቶ ተጥሎ አይወጣም። ከዛም አንጻር ማለት ነው። ደስ ይላል በጣም። ቅድም አንድ ቤት ጠቅሰ 35% ምናምን ዲስካውንት የሚለውን ነገር ስትናገር ሰምቻለሁ። ስለዚህ አሁን ያለው የሳይት ምን አይነት ሳይቶች አሉ እና ደግሞ ዲስካውንቱ ለማን ነው የሚለውን ነገር እስቲ። በጣም ጥሩ። አሁን ላይ ያደረግነው ዲስካውንት ከሌላው ጊዜ ካረግናቸው ዲስካውንቶች በጣም ሞር ለየት ያለ ዲስካውንት ነው። ለምሳሌ አሁን ወደ 4 ሳይቶችን ይዘናል። አያት ፈረስ ቤት ብለን፣ አቸንቴ ብለን፣ ሊሴ ብለን፣ ቡራት ኒውሮድ ብለን ይዘናል። ከዛ ደግሞ ኢምፔየር ሱቅ አድዋ 00 ፊት ለፊት ማለት ነው። አሁን እንዴት ነው ደንበኞችም በደንብ እንዲረዱት የምፈልገው ነገር አያት ፈረስ ቤት የምንለው ላይ በካሬ 95000 ነው የምንሸጠው። በካሬ 95000 ነው የምንሰጠው። 106 ካሬ አለ። ለምሳሌ ቅድም እንደጠየቅኩክ እንደነገርኩክ ማለት 106 ካሬ አለ። አሁን ያ 106 ካሬ አሁን ያለበት ዋጋ 3 ቤድሩም ነው። አሁን ያለበት ዋጋ 10 ሚሊዮን 60 ሺህ አካባቢ ነው። ስለዚህ ደንበኛው 30% የምናስረክበው በ2 ዓመት ተኩል ደንበኛው አሁን የግንባታ ሂደቱ ኦልሞስት አሁን ከ25% በላይ ሆኗል። ሁለተኛ ስላብ ድረስ መጥቷል። ደንበኛው 100% ወይም ደግሞ 65% ቢከፍለን እኛ 35%ን ኦፍ እናደርግለታለን። ዳት ሚንስ በካሬ ወደ 60 ምናምን ሺህ ብር ሆነ ማለት ነው። 61 ሺህ አካባቢ ገደማ ሆነ። 95 ሺህ የነበረው 61 ሺህ አካባቢ ሆነ ማለት ነው። አቸንቴ የምንለው ሳይት ደግሞ አለ። እሱ ደግሞ ሎሚያድ ሱፐርማርኬት ከፍ ብሎ ካስረከብናቸው ሳይት አጠገብ ነው። እዛ ላይ 137 ካሬ፣ 111 ካሬ የተለያዩ ካሬዎች አሉት። ባለ 3 መኝታዎች ናቸው። እዛ ጋር በካሬ ኦልሞስት ወደ 110 ሺህ ብር አካባቢ ነው በካሬ ማለት ነው። እዛ ላይም እንደዚሁ ይሄ ኢፎርት አለ። ደንበኛው 65% ከከፈለን 35%ን ኦፍ እናደርግለታል። አሁን ለምሳሌ 137 ካሬ አለ። ያ 137 ካሬ 15.7 አካባቢ ነው የሚሆነው። 35%ን ኦፍ አደረግንለት ማለት 9.6 አካባቢ ይሆናል ማለት ነው። ስለዚህ ኦልሞስት ከ4 ከ5 ሚሊዮን ብር በላይ ነው ዲስካውንት እያደረግን ያለ ነው። ይሄ ግን ስንል ዲስካውንት አደረግን ስንል ምንድነው መሸጥ አቅቶን አይደለም። ፕሮፐርቲ ነው ብንተወው ራሱ እየጨመረ የሚሄድ ነገር ነው። ታይም ቫሊዩ ልናጣ እንችላለን እንጂ ፕሮፐርቲ ቫሊዩን አናጣም። ግን ይሄ ምንድነው ካምፓኒው የመስራት ይገርነቱን ነው የሚያሳየው። የዛሬ 2 ዓመት ተኩል 15 ሚሊዮን ብር ከምሰጠኝ አሁን 9 ሚሊዮን ብር ስጠኝ ነው መኒው ቫሊዩ ነው። በቃ አሁን ገንዘቡን ወስዳለው፣ ስቶር ማቴሪያል አስገባለው፣ እገነባለው ነው የኛ አይዲያ ማለት ነው። ሊሴም አካባቢ ያለው ከሊሴ ከትምህርት ቤቱ ጀርባ ደግሞ 3 ሳይቶች አሉ። ቡራት ኒውሮድ ከዛ ደግሞ ሰከነ የምንላቸው ማለት ነው። ከ25 ከ30% ሄዷል። በቃ ኢኖቬሽን ሚኒስቴር ጋር ነው። እሱ ደግሞ ትልቅ ዳውንታውን ነው። እሱ ጋር በካሬ 115 ሺህ ነው። ደንበኛ 65% ከከፈለን 35% ኦፍ እናደርግለታለን። እዛ ጋም ብዙ አይነት ከባለ 2 መኝታ ጀምሮ አማራጮች አሉ። ባለ አንድም ውስን ናቸው እንጂ ባለ አንዶችም ይኖራሉ። ግን ከባለ 2 ብለን እናስበውና ብዙ ቤቶች ኦልሞስት ባለ አንድ 46 ካሬ ስለነበር በጣም ተሽጧል። 46 ካሬ መሀል ከተማ ላይ በግለሰብ ደረጃ እንኳን የለም። እኛ ነን እየሸጠን የነበረውና ግን አሁን እነሱ አልቀው ኦልሞስት ባለ 2 ከባለ 1 75 ካሬ 71 ካሬ ይኖራሉ። እዛ ጋም ሳይቶች አሉ። እዛ ጋም በካሬ 115 ሺህ ነው ይቅርታ 65% ለከፈለን 35% ዲስካውንት እናደርግለታለን። ግን 35% እና 65% ግዴታውም ላይሆን ይችላል። ምናልባት አንድ ደንበኛ 40% ደግሞ ከከፈለንስ ለሁሉ አሁን ለጠቀስኩልህ ሳይት አቸንቴ ሳይት፣ ፈረስ ቤት ሳይት፣
ከዛ ደግሞ ሊሴ ሳይት 40% ደግሞ ከከፈለን ደግሞ እኛ ከ40% ላይ 20% ዲስካውንት እናደርግልታለን። ከ40% ላይ 20 ዲስካውንት ካደረግልን በኋላ ደግሞ ከ8 ወር ያላነሰ ጊዜ እፎይታ ጊዜ ደግሞ እንሰጠዋለን። ምንም አይነት ፔመንት አንጠይቀው ለ8 ለ7 ወራት ያህል ምንም አይነት ከ7 እስከ 8 ወር ባለ ወራቶች ውስጥ ምንም ይሄ ትልቅ ነገር ነው። 40% ሰው ደው ካረገ በኋላ ምንም አይነት ክፍያ አልጠይቅም ለ8 ወር ዳት ሚንስ አመት በለው ምንም አይነት ክፍያ። ይሄም ደግሞ ለደንበኛው በደንብ የሚያረጋጋ ነገር ነው። ግን 3 አማራጮች ነው ቅድም እንደነገርኩክ 65% ለከፈለን 35% ዲስካውንት እናደርጋለን። 40% ለከፈለን ያኛው ሙሉ ሪሜኒንጉን ስለሚከፈል 100% ኦሬዲ ከፈለ ማለት ነው። 65 ከፈለ ማለት 40% ለከፈለን እስከ 8 ወር ያህል ድረስ እፎይታ ጊዜ እንሰጠዋለን። ግን እነዚህም ደግሞ ካልቻለ ግዴታው አይደለም 10% ደግሞ ከፍለን ደግሞ በኮንስትራክሽን ፕሮግረሱ መሰረት ጆይን ማድረግ ይችላል። 10%። ስለዚህ ቅድመ ክፍያ ከ10% ጀምሮ አለ ማለት ነው። ከ10% ጀምሮ እነዚህ ግን ኦፈሮቹ ናቸው። 40% እና 65% ግን ደንበኛው ሞር የሚጠቀምባቸው ዲስካውንቱ ያካተቱ ማለት ነው። በጣም ሞር ደንበኛው የሚጠቀምባቸው ናቸውና በአፓርትመንት ደረጃ እነዚህ ናቸው። ሶማሌ ተራም እንደዚሁ አለን። ሶማሌ ተራ ተክለ ሃይማኖት ሆስፒታል ፊት ለፊት ማለት ነው። እዛ ጋርም እንደዚሁ በጣም ጥሩ ሎኬሽን ነው። አሊያንስ ፍራንሲስ አጥር አጠገብ ማለት ነው። ኮሪደር አካባቢ የሚያገኘው ቦታ ነው። ልክ ኮሪደሩ ሲነካው የኛ ቢልዲንግ ነው ወጣ የሚለው ወደ ውስጥ ገበያ ላይ ነበር። አሁን ያ ቦታ እንትን ሲል ሞር የሚስተካከል ቦታ ነውና በጣም ጥሩ ሎኬሽኖች ነው የምንይዘው። ቅድም እንደነገርኩ ከኮሪደር ልማት ከተለያዩ ነገሮች ጋር አብረን አታች የምናደርጋቸው ነው። ሌላኛው አድዋ 00 በጣም የተወራለት አድዋ 00 ጋር ያለው ሱቃችን ነው። G+5 ነው። ሞል ስታንዳርድ ነው። ያ ማለት በድሮ ግራር ሆቴል ወይም ደግሞ አራዳ ጤና ጣቢያ የነበረበት ከሚሊክ ሆስፒታል ፊት ለፊት ያለበት ማለት ነው። እዛ ጋር ነው ያለው። እውነተኛ ውስን ሱቆች ናቸው የቀሩን። G+5 ነው። ሞል ስታንዳርድ ነው። ግብይቱ በውስጥ ነው። እውነተኛ ቅናሽ ከ15 እስከ 20% ከ15 እስከ 25% እውነተኛ ቅናሽ አድርገንበት በካሬ ደረጃ ጥሩ ለሆኑ ለሊኩዊድ ሃውስ፣ ለሞባይል ቤት፣ ለወርቅ ቤት፣ ለተለያዩ ነገሮች ሊሆኑ የሚችሉ ሞል ስታንዳርዶች ናቸው። ከግራውንድ ጀምረን እስከ ላይ ድረስ እንትኖች አሉት ሱቆች ይኖሩታል ማለት ነው። 5ኛ ፍሎር አካባቢ ላይ ኢንተርቴይንመንቶች ይኖሩታል። ያን ኢንተርቴይንመንት ወደ ላይ ከፍ ያደረግንበት ምንድነው ሮቴሽን እንዲኖረው ነው። ግራውንድ ላይ ኢንተርቴይንመንት ቢኖር ሰውየው ግራውንድ ላይ ተጠቅሞ ይመለሳል፣ ባክ ያደርጋል። ግን ኢንተርቴይንመንቶች ከላይ ያሉ ሲኒማዎቹ የተለያዩ ነገሮችን በቪዲዮ ማየት ይቻላል። እነሱ ነገሮች ላይ ስላሉ ሮቴሽን እስከ ላይ ድረስ ይኖራል። ሰው ደግሞ እስከ ላይ ድረስ ፍሎ አደረገ ማለት ደንበኞች ገበያ ያገኛሉ ማለት ነው። ከዛ በዘለለ ያንን ቦታ በጣም ሌግዠሪ ወይም ደግሞ ያንን ቦታ በጣም ኢንካም ጀነሬት የሚደረግበት ቦታ እንዲያደርግ የሚያደርገው ከፊት ለፊቱ ከሱቃችን ፊት ለፊት ወይም ደግሞ በተለምዶ ዶሮ ማነቂያ የምንለው ከኛ ሱቅ ፊት ለፊት ነው ያለው። እዛ ጋር ደግሞ ከ10500 መኪና በላይ በአንዴ ፓርክ የሚያደርግ ቦታ አለ። ያ ፓርኪንግ ደግሞ ዋኪንግ ከስተመር ያመጣል። አሁን ለምሳሌ መገናኛ ስትሄድ ቤተልሔም ፕላዛ እና ዘፍነሽ አሉ። እነሱ ጋር ወኪንግ ከስተመር እንዲመጣ ያደረገው የመገናኛ ተርሚናል ተርሚናል እያመጣ ሰውን እዛ ጋር ያራግፋል። ሰው ደግሞ እዛ ጋር ሮቴት ያደርጋል። ስለዚህ እዚህ ሱቅ ፊት ለፊት 10500 መኪና የሚያቆም ፓርኪንግ አለ። የራሳችን የሚሱቃችን ፓርኪንግ አለ። ስለዚህ አንተ እዚህ ሱቅ ጋር የትኛውም ሳይድ ጋር ብትሆን ደንበኛ አለህ ማለት ነውና እዛ ላይ ከ7 ሚሊዮን ብር ጀምሮ እስከ 3.9 ድረስ ሱቆች ይኖራሉ። አጠቃላይ ሂሳባቸው ከ7 ሚሊዮን ጀምሮ እስከ 3.9 ድረስ ማለት ነው። ሞል ስታንዳርዶች ናቸው። ለማንኛውም አገልግሎት ለምሳሌ የወርቅ ቤት ያው እዛ አካባቢ በጣም ሞር የሚጠቀሙት ወርቅ ቤት ስለሆነ ማለት ነው። ለወርቅ ቤት፣ ለሞባይል ቤት፣ እንደዚህ ሊኩዊድ ሃውሶች፣ ፍላወር ቤቶች ለተለያዩ ፐርፐስ ይውላሉና እሱ ደግሞ በጣም ሞር ነው የተሸጠው። በዚህ ደረጃ ነው እንግዲህ እየተንቀሳቀሰን ያለ ነው ማለት ነው። በቅርቡም ደግሞ ላውንች የምናደርጋቸው ሳይቶች ይኖራሉ በተለያዩ አዲስ አበባ ከተማ ቦታዎች ላይ። ግን አሁን ምንድነው እነዚህን እጃችን ያሉትን ምክንያቱም ለደንበኛ በየቦታው መጀማመር እዛ ጋር መጀመር እዚህ ጋር መጀመር እዛ ጋር መጀመር ሳትገነባው ዝም ብለህ ቦታውን መያዝ ነው እንጂ የሚሆነው ምንም እንትን አይመጣም። እና አሁን ያሉትን ሳይቶች የተወሰነ ፕሮግረስ ካደረግን በኋላ ደግሞ ሌላ ሳይቶች ላውንች እናደርጋለን ማለት ነው። ግን አሁን በእነዚህ ነው የምንገበያየው ማለት ነው። ያ እንደ ጀስት አሁን ከሪል ስቴቱ አንተ ያው ኦልሬዲ እዛው ላይ እና እንደ ገዢ ሆነ ብትመጣ አንተ የምትመርጠው ቤት ዝም ብለህ አንተ ፌቨራይት የምትለውን አይነት የሚገርም ነገር ቴምር ጋር ያለ ከስተመር አሚን ቴምር ጋር ያለ ተቀጣሪ የኮንትራት ሰራተኛ አይደለም።
ለምሳሌ እኔ አሁን ቴምር ላይ ቤት አለኝ። የራስ ቤት? ዋው! እሺ። ፒያሳ ላይ ቤት አለኝ። እኔ የምሸጠው ፕሮዳክት ራሴ ቴስት ያደረኩትን ፕሮዳክት ራሴ ፊል ያደረኩትን። ስለዚህ ይሄንን ቤት የምጠብቀው ከደንበኛው እኩል ነው ዴሊቨሪውን። ገባ? እዛ ቴምር ላይ የሰጠን ኦፖርቹኒቲ ለከስተመሩ ብቻ አይደለም ትሪት የሚያደርገው ቴምር እኛንም ትሪት እያደረገ ያለው ሰው። እኛን ትሪት ሲያደርግ ለአንተም ቤት የምትገዛበት ነገር ካመቻቸ አንተ ያንን ፕሮዳክት ፊል ታደርጋለህ። ስለዚህ ያንን ፕሮዳክት ፊል ስታደርግ ደንበኛው ደግሞ መጥቶ እንደዚህ ሲል የማውቀውን ቤት ነው እየሸጥኩለት፣ ወይም ደግሞ ያ ደንበኛ ነገ ጎረቤቴ ነው። አሁን ሌላ ቦታ ትሸጥና ከ3 ወር በኋላ አትገናኝም። ከዛ ሌላ አንተ ወደ ሌላ እሱ ወደ ሌላ ነው። ግን አሁን እየሸጥኩላቸው ያሉ ሰዎች የኔ ጎረቤቶች ናቸው። ዳይሬክትሊ ነው የሚያገኙ። እኔ ነኝ የሸጥኩት፣ እኔ ነኝ ክሎዚንግ የሰራሁት፣ እዛው ላይ ቤት አለኝ። በምርጫም ደረጃ ባጠይቀኝም መርጬ የደረስኩበት ቴምር ነው አሁን ባለበት። ብዙ ሪል ስቴቶች ላይ ሞክሬያለሁ ለመስራት ከ3 ከ4 ሪል ስቴቶች በላይ ማለት ነው። ያው እዛም ጥሩ እንቅስቃሴ ነበረኝ። ግን ደግሞ አሁን ያለሁበትን ደግሞ በጣም ወደዋለሁ። ስለዚህ ደንበኛም ሁኜ ብመጣ ደንበኛም ሁኜ መጥቼ ከቴምር ቤቱንስ ስፔሲፊካሊ የትኛውን ቤት ትመርጣለህ? አሁን አንተ ለምሳሌ አንድ 2 ልጅ ላለው ሰው 3 መኝታ 2 መኝታ 1 መኝታ አለ ካሬው ምናምን ከአፎርዳቢሊቲም ጋር አንጻር ጀስት እንዴት እንከፋፍለው መሰለህ? ለመኖር አያት አሪፍ ነው። ኦኬ። ለመኖር ፒያሳን ደግሞ እንዴት እናድርገው መሰለህ? ኢንቨስትመንት ለሚያስቡ ሰዎች ዳውንታውን ነው። ምክንያቱም ለሸራተን፣ ለፍሬንድሺፕ ፓርክ፣ ለሞናርክ ሆቴል፣ የኒያና ሆቴል ከፊት ለፊቱ ባንኮች፣ የተለያዩ ዳውንታውን ኢሚግሬሽን፣ ጥቁር አንበሳ ሆስፒታል፣ ፍልውሃ ያ ቦታ ደግሞ ይሄ በጣም ኢንቨስትመንት ላይ ፎከስ የሚያደርግ ይህን ቤት በጣም ቆንጆ አድርጌ ሰርቼ አከራየዋለሁ በዶላርም በምንም። ምክንያቱም እዛ ቦታ ጋር ዶላር ነው ሊከራይ የሚችለው እና በዚህ ደረጃ እንከፋፍለውና ፒያሳም ለመኖር ይመቻል። የሚረብሽ ቦታ አይደለም። ግን ጀስት ኢንቨስትመንት ላይ ፎከስ የሚያደርግ ወይም ስመጣ ጥሩ ቪው ማየት እፈልጋለሁ የሚል ደግሞ ካለ ያ ነው የሚሆነው። አዲስ አበባ ላይ ደግሞ ለመኖር መንግስት የሚመርጠው ቦታ አያት ነው። አብዛኞቹ ሪልስቴቶች ወደ አያት ነው የሚሰሩት። ለዛ ነው ወደዛ አካባቢ ሪልስቴቶች የሚሰሩት። እዛ ደግሞ ብዙ ልጆች አሉኝ ደግሞ እና ከልጆች ጋር እኖራለሁ ለሚል ደግሞ ወደ አያት ደግሞ ፎከስ እናደርጋለን እና ደንበኞቹ የራሳቸው አኗኗር ዘይቤ ከመረጡት ፒያሳም ጥሩ ነው፣ ይሄኛውም ጥሩ ነው። ሶማሌ ተራም ባይዘው በጣም ቆንጆ ቦታ ነው ያለው። አሁን ደግሞ እየተስተካከለ ነው ሰፈሩ። እንዳጠቃላይ በጣም ብዙ ነገሮች የተሰሩበት አክቹዋሊ አይለማም የምትልበትን ቦታ የለም አሁን አዲስ አበባ ላይ። ምክንያቱም የዛሬ 4 ወርና 5 ወር የተለያዩ ቦታዎችን ብትጠቅስ ሌላ ታሪክ ውስጥ ናቸው። እንደዚህ አሁን ለምሳሌ ፒያሳ ከ1 ዓመት ከ2 ወር ከ1 ዓመት ከ3 ወር በኋላ የሆነው ፒያሳ አልነበረች። የሆነ ቦታም ደግሞ እንደዚህ ብትጠቅስ እንደዚህ አልነበረችም። እና አሁን እንደ ድሮ ይሄ ቦታ ገና ነው ለመልማት፣ ይሄ ቦታ ገና ነው እንደዚህ ለመሆን ማለት አትችልም። ባለው አጋጣሚ እነዛን ቦታዎች መያዝ ነው። መሀል ከተማ ደግሞ ቤት እየተገኘ አይደለም። አብዛኛው ሰው ሙቭ እያደረገ ወደ ዳር እየሄደ ነው። ሰው መሀል ከተማ ላይ ደግሞ ቤት የሚያዝም ትልቅ ፕራውድ ይሆናል ለደንበኞቻችን ማለት ነው። ቴንኪው በጣም ሰዎች እናንተን እንዴት ያገኟችሁ? ቁጥራችሁን እዚህ ከታች እናስቀምጣለን። ኦፍ ኮርስ ደንበኞቻችን እኛን ማግኘት የሚችሉበት የመጀመሪያው መንገድ እንዳልከው ታች ባለው ስልክ ቁጥር ነው። በእነዚህ ቁጥሮች ኮንታክት አድርጓቸው። በቴሌግራም በዋትሳፕ ቀጥታ መደወልም ይችላል። በማንኛውም ሰዓት 24 ሰዓት እዚህ ስልክ ላይ መደወል ይቻላል። በዚህ ስልክ ላይ ማንኛውንም መረጃ የኦፊስ ቀጠሮችንም የሳይት ቀጠሮችንም አሁን በጣም ብዙ ስልኮች ናቸው እየተደወሉ ያሉትና ያው ቶሎ ወደ ኦፊስና ወደ ሳይት ነው ኮንቨርት እየቀየረን ያለ ነው እና አሁንም ቢደወልልን በተወሰነ መልኩ ደንበኞች ኦርደር መኪና አዘን የተለያዩ ነገሮች ሳይት ፕሮግራም ስላለን ያው ደንበኛ ድንገት እንደመጣ አይደለም የሚስተናገደው እና ብዙ አይነት ደንበኞች ስለሚኖሩ ግን ቀድሞ ቡክ እያደረጉ ሳይትና ኦፊሶችን እንትን ማድረግ እንችላለን። ኢንቨስትመንት መስራት እንችላለን። በጣም አመሰግናለሁ ለሰጠን ማብራሪያ። መጨመር የምፈልገው ነገር አለ? መጨመር የምፈልገው ነገር እንኳን ያን ያህል ብዙ የለም። ያው ብዙ ነው ያወራሁት። በጣም እናመሰግናለን ለሸለሙንም አካላት። እንዲሁ ደግሞ እኔንም ቴምር እዚህ ወክሎኝ እዚህ ቦታ ላይ ስለ ቴምር ይህ ሁሉ እንዳወራ ስላደረገኝም በጣም አመሰግናለሁ። እናንተንም በጣም አመሰግናለሁ። ቴንኪው በጣም